ሰላም ዩቲዩብ ሱራዬ ምስለኝ በዛሬ ቪዲዮ ከኢትዮጵያ 2500 ኪሎ ሜትር ርቃ በምትገኘው ዱባይ ሳፋሪ ዴዘርት እንገኛለን። እናም በዚህ ቪዲዮ ኳድ ባይኪንግ፣ ዱን ባሽንግ፣ የማታ ካምፕ ኤክስፒሪየንሱን የምናይ ይሆናል። Habibi, come to Dubai. በስማ ሰላም ዩቲዩብ ዊር ባክ ዊዝ አናዘር ቪዲዮ። ዛሬ ደግሞ ዱባይ ነን ጋይስ፣ ዛሬም ዱባይ ነን። ዛሬ ወደ ሳፋሪ ዴዘርት ነው የምንሄደው። Subscribe. አቤት ተዘነጠ። እቺን መነጽር ግን አፈገዋት። አንድ መነጽር ይዘን መተን እንገዛለሁ እያልኩኝ ሳልገዛ እወጣለሁ። ኤኒዌይስ ሌትስ ጎ። ከዛሬ የገዛናት ጃኬት ያት በእናታችሁ ያኔ ቆንጆ እንዴት እንደወደድኳት። ኤኒዌይስ ሌትስ ጎ። መኪናችን ደርሷል ጋይስ። ይሄ ነው ድሪም ቱር። ይሄ ደግሞ ስንት ኪሎ ሜትር እንደሆነ አላውቅም፣ ግን ወደዛ መንገድ ጀምረናል። እነዚህም ቤቶች አያቸዋቸው ጋይስ እንደሚያምሩ በስማ ደስ ይላሉ። ይህ ሰፈር ነው፣ የሆነ ሰፈር መሰለኝ፣ ግን በረሃ ነው። በስማ እዚህ ጋር ጋይስ ስታዲየም ነገር አለ። ኳስ ነው የሚሆነው፣ በደንብ አይታይም። ከፍ ብንል በደንብ አሳያችሁ ነው። ስታዲየም ሳራ አሚዝመንት ዴዘርት ስቶር። ኤኒዌይስ ጋይስ ደርሰናል። ይሄ ነው ባይኮቹን አያቻቸው ጋይስ እንዴት ተደረደሩ። 10 ደቂቃ አላችሁ አለ። ቃለ መገዛዛት ምናምን ልብስ ምናምን ታብሎች ምናምን አላቸው ምናምን እነዚህ መነጽሮቹ ምናምን አላቸው። ኤኒዌይስ ለያዘው ሽንት ቤት እንግባ። ከዚህ በኋላ ሽንት ቤት የለም መሰለኝ። ኤኒዌይስ ጋይስ ለዴዘርቱ የምትለብሱት እቃዎች አሉ እዚህ። እነዚህ የሴቶቹ ናቸው። የሆነ ነገር ይሄ ሴቶቹ የሆነ ነገር ቢይዝ ደስ ይለኛል። እኛ ኦልሬዲ እንትኑን አስቀድመን ገዝተናል። ይሄ ጭንቅላት ነው የሚደረገው፣ ስሙን አላውቀውም፣ ግን እነዚህን ብገዛ በጣም ደስ ይለኛል። ዱባይ ምናምን የሚለው ስንት ናቸው? ዋጋ ደግሞ አይለጥፉም እዚህ። ኦኬ እዚህ ጋር ያያችሁት ኪቼን ስሞል 10 ኤዲ ነው። ዱባይ ማግኔት ስሞል 20 ብቻ እንደዚህ እያለ ያስቀምጥላቸዋል። አሁን ጋይስ በባይኮቹ ነው የምንሄደው። እኔ አንድ ቦታ ላይ መስለኛል፣ ለካስ በየቦታው እንትን አላቸው የተለያየ ቦታ መሰለኝ። ይሄን ባይኩን ከጨረስን በኋላ ደግሞ እንደገና ሌላ ቦታ ምናምን እያለ ነው። ወጥቼ ነው እንዴት እንደሚሞቅ ጋይስ፣ በጣም ነው የሚሞቀው። እዛ ሲቲው ላይ ከነበረው በላይ ነው የሚሞቀው። ቢሞቀንም ቢወርደንም ዩቲዩብ ከመስራት ማንም አይበግረንም። ወይ ጥሩ ተናገር ወይም ዝም በል። ኤኒዌይስ ጋይስ ገዝተናል። ይሄኛውን 30 ድራም ነው የገዛ ነው። እየገባን ነው ጋይስ። ዴዘርት ስቶር የሚባል ይላል። እየገባን ነው። እዚህ ጋር ሾፕ ምናምን ትንሽ አይስክሬም ምናምን አለ። እዚህ ጋር ደግሞ ሀብል ምናምን ይሸጣሉ። ያበደ ነው ብቻ። ይሄ ነው ጋይስ አያችሁት። እዛ ጋር ውሃ ምናምን አለ። ዴዘርቱ ውስጥ እንደዚህ ነው የምታደርጉት ጋይስ። ይሄ ነው ትኬቱ። ምንድን ነው የሚለው? ኢንሳይድ ነው። ከዛ ከወጣችሁ 100 ያስጨምራል ነው የሚለው። ምንም እኛ ለፎቶና ለቪዲዮ ስለሆነ የፈለግነው አያስፈልገንም። እንዴት ድራይቭ እንደማደርገው አላውቅም። ዴዘርቱ ይሄን ይመስላል። ሀቢቢ we are in Dubai። በስማም አሁን ለመድኩት ጋይስ፣ ለመድኩት። አሁን ይሁን ለምጄዋለሁ። አሁን ፎቶ ትንሽ እንነሳሳና እዚህ ባልመጣ ይቆጨኝ ነበረ። ወይ ጉዴ። ይሁት በእናታችሁ፣ ይኸው ሞተሬን ይሁት በእናታችሁ፣ ይሁት። ወንድማችን ሰላም ነው። እንዴት ነህ? ደህና ነህ? መብራታ ቆይ ለቲክቶክ ምን እንደተፈጠረ አላውቅም። ከመሀል ጠፋ። አይሰራም በእናትህ። በቃ ያው አልሰራም ብሎ በቃ ያው ስንት ደቂቃ ጋይስ
በቃ ምንም ሳላረግ እንደ ልመለስ ነው። ምንም ሳላረግ ሊጠራው ሄዶ የሱ የተበላሸበት መስሎት የሱን ያያዋል። ኦኬ የሱም ተበላሸ ወይ የሱም ተበላሸ። ጋይስ ገብተው እያወጡት ነው። እዩት ስሪክስ አድርገውና ገብተው እያወጡት ነው። ከፋኛውን ገና ማዘር ስታክ ሆናለች። ግራ ገብቷታል ምን እንደምታረግ። እዚህ ጋር አስቀምጬ ትንሽ እንትን ለማድረግ ለሞክር ለማስነሳት ሰራ ጋይስ አልሰራም። በሙቀቱ ማለት ነው ቴምፕሬቸር እያለ ይዘጋብኛል። ምንም በቃ ይሄ ብሎክ እንዳይበላሽ እየፈራው ነው። በስማ አይ ዋው ሰብስክራይብ ተቀረቀሩ ይኸውት ምን አይነት ማን ስመጣለ እንደዚህ ነው። እኔ ቺክም ሳሰምት እንደዚህ ነው ወይ መረረኝ። ገብሬን መረረኝ። ወይ ድሌ ሰር አንተ ሰር ይሄ ሰር ምንድነው? በእናታችሁ ወይ ሄደ ጥሎኝ በቃ አሁን እኮ መጣ ብሎኝ እኮ እግዚአብሔርን አይ እግሬ እንዳለ በቃ እንትን ሆነ ማለት ይሄን እገፋለሁ ብዬ እኔ ና እያልኩት ነጩ ጋር ሄደም አረ መረረኝ ብዬሽ አውቆ ደግሞ አያየኝም። ታውቃላችሁ እንመለስ እንግባ በቃኝ ወጣን በቃ ጋይስ አበሳችንን አየነው። ምንም እኔ እኮ አልነዳውም እኮ እየተበላሸ እየጠፋ ብዙ ነገር እየሆነብኝ መንዳት አልቻልኩም። ኤኒዌይስ ኢትስ ጉድ ኤክስፒሪየንስ ጨርሰናል። እዚህ ጋይስ አሁን ወዴት እንደምንሄድ አላውቅም። ቢሆንስ ጋይስ ደርሰናል። ቦታው ይሄን ይመስላል። ሳንዱ ላይ ሲነዱ እንደዚህ እያለ የሚነዳው ላይ ሲነዱ በተወጠረ ጎማ መንዳት አይቻልም እና በተነፈሰ ጎማ ነው ብሎ ሰውየው ይኸው አተነፈሰው። ጋይስ እዚህ ፎቶ እንነሳ ብለን ወርደን ነው። በስማ ያበደ ፎቶ ነው ያነሳ። ኢንስታግራም ላይ ገብታችሁ ሱራይም ሲብላችሁ ኢንስታግራም ላይ ደርሰናል ጋይስ ደርሰናል። ሌላኛው ቦታ ደግሞ ደረስን። ሌላኛው ቦታ ካምፓችሁን ላሳያችሁና ከዛ ካሜል ፎቶ ትነሳላችሁ አለ። ይሄ ነው ቦታው። ድሪም ቱሪዝም ኤንድ ትራቭል ምን ነው ዋት ዘ ፋክ ዱባይ። አቤት ሱራ መጣ በቃ ሱራ መጣ በሩት። እንግዲህ ዱባይ ቱሪዝም ኤንድ ትራቭል ይላል። ይሄ ካምፓችሁን ላሳያችሁና ከዛ በኋላ እንቀጥላለን። ፎቶ እንነሳለን እንትን እናደርጋለን አለ። ይሄን ይመስላል ጋይስ። በስማ ተጎተተ። ኤኒዌይስ ቦታውን አሳያችኋለሁ አለ። ያሳየን። እኔም ቢብዬ ነው አይደለም እንዴ አልኩ። ታምራለች። ኤኒዌይስ እዚህ ጋር ነው ሾው የሚያደርጉት መሰለኝ። አርጂን የደረስነው መሰለኝ። Anyways, እያበራሩት ነው። And I will show you sitting in. Okay. This way outside on the dune you have sandboarding. Sandboarding include your package. You do anytime. Okay. Outside camel ride, short camel ride include your package. Okay. If you want long, then you pay a little bit extra. Okay. Anyways, እንግሊዘኛችሁ ጥምም ያለ ነው። ምንም መግባባት አልቻለም። ይሄ DTTS ፕሪሚየም ነው። ይሄኛውን ሰልፍ አትሰለፉም። ሰልፍ ላለመሰለፍ ከፈለጋችሁ እዛ ሁኑ አለ። ደግሞ የነበር ጋይስ ኮካ የጠጣን ነው
ያምራል ጋይስ ሲዩት Hold it. ኦኬ Close. Yes. Yes. Look it. እንዴት ነው የምታይኝ? ነታሻ ነው ስሟን ያሉት። አስተያየቷ ግን የነታሻ አይደል። ኧረ አየች፣ አይኔን አየች። እሺ ፎቶ አንሳኝ ቶሎ። እንዴት ነው የምታይኝ አንተ? ምንድን ነው ጋይስ? ሊጀምር ነው መሰለኝ። ምግብ በላን ምናምን። ቅድም ትንሽ ስልኬ ቻርጅ አድርግ ብዬ ነው። ምግብ አሳያቸዋለሁ የበላንበትን ቦታ። እዚሁ ነው ግን ያው ያልተነሳው እዛ ጋር ነው። ሰው ቆሞ ስለነበር ነው። እሺ ፋየር ሾው እንትን ሊሉ ነው መሰለኝ። በስማ እኔ እዚህ ስቴጅ ላይ እጠብቃለሁ። እሱ ጀለስ እዛ ላይ ያለው ጀለስ እዛ ላይ ነው። ኦራ ራ ራ ራ ዱባይ ሊና በስማ በስማ ወይኔ ወደቀበት። የኔ ቆንጆ መጣችሁ። እኔ እንደው ምን ነው በእናትሽ የኔ ቆንጆ እንዲህ ላድርግላችሁ። ኧረ ቀረብ ብንልላት በእናትህ የኔ ከርሳታ። አንዳንዴ ሀብታም መሆን መጥፎ ነው ጋይስ። ፕሪሚየም ያልሆነው ጋር ያሉት ሰዎች በጣም ጥሩ ሰርቪስ ያገኙ። አይ ቲንክ ሾው እያለቀ ነው። አንድ ሾው ነው የቀረው። እሱ ሾው ሲያልቅ እንሄዳለን ማለት ነው። ይሄ ሰውዬ በጣም ቲክቶክ ላይ ፌመስ ነው። ይሄ ሰውዬ ከዚህ በፊት አይቼው ነበር አንድ ሁለት ሶስት ሰው ላይ። ጎበዝ ሰውዬ ነው በጣም። ግን ያ የሰዓቱ የሚሻል ይመስለኛል ከዚህኛው። ላስት ሾው ማድረግ የነበረባቸው የሰዓቱ መሰለኝ። ሰውያችን ካልወጣችሁ ብሎ ልንወጣ ነው። ደዳችሁት እርግጠኛ ነኝ በጣም። በሌላ ቪዲዮ እስክንገናኝ ድረስ ፒስ አውት። ሌትስ ጎ